እና ይሄ ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር የማረጅ ሰው አይደለም። የኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መለኩ ሲሆን እኔ 100 ዓመቷን እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመኝ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆን ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 ዓመት አለው እዘናላለሁ። አንድ 40 ዓመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች መልሳለሁ። ወደ 20 ዓመት መልሳለሁ። ቆያለሁ። 100-200 ዓመት መቆየት አለብን። ቴክኖሎጂው እየተሻሻለ ነው። አንሞትም ካለ አንድ ሰው አይሞትም። ምግብም ሊቀየር ነው። በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የምበላ። የሚገርመው within 24 hours it's just only one time። አንዳንዴም አለ